ብንፈልግ የት ሄደን ነው አክሰስ የምናደርገው? ቤዚክ ሃው ቱ አክሰስ ሲስተም የሚል ዩአርኤል ማወቅ አለባቸው የመጀመሪያው። ሌላው ነገር ዩዘር ኔም እንደ ፓስወርድ ያስፈልጋቸዋል ሲስተሙን ለመጠቀም። ስለዚህ ከየት እናገኘዋለን ዩዘር ኔም እንደ ፓስወርዱን? ፓስወርድ መቀየር አለብን ወይስ ኢትስ ኢምፖርታንት ዩ ሃቭ ቱ ቼንጅ ኢት? እሱ የቱ ጋር ትቀይራላችሁ የሚል አፕሊኬሽን ኦልሬዲ ዶክተር ኢስ እንዳለው እሱን ፕሮፐርሊ መሙላት አለባቸው። ኦንላይን ትመዘገባላችሁ እዚህ ላይ። ሌላው ነገር የኮርስ ኦዲት ኢሹ አለው እዚሁ ላይ የምትሰሩት። የኮርስ ኦዲት ኢን ሴንስ እስካሁን የወሰዳችኋቸውን ኮርሶች ምን ወስዳችኋል፣ ምን ይቀራችኋል የሚለውን አኮርዲንግሊ ታደርጋላችሁ ማለት ነው። ሶ የመጀመሪያው ሲስተሙን የት አክሰስ እናደርግ ከማለታችን በፊት በምን አክሰስ እናደርግ የሚለው መረዳት አለባችሁ። ለምሳሌ ሞባይል ዳታ ተጠቅማችሁ ሲስተሙን አክሰስ ብታደርጉ ማግኘት አትችሉም ሲስተሙን። ስለዚህ ሲስተሙን አክሰስ ለማድረግ ዩ ሃቭ ቱ ዩዝ ኢንትራኔት፣ የግቢውን ኔትወርክ መጠቀም አለባችሁ። ከሴኪሪቲ አንጻር እሱን ማድረግ ይኖርባችኋል። ሶ የግቢ ኔትወርክ ላይ ከሆናችሁ በኋላ የት ሄጄ ነው ሲስተሙን አክሰስ ማድረገው ለሚለው የሲስተሙ ዩአርኤል ልክ facebook.com ወይም google.com ብላችሁ እንደምትገቡት ICIMS registrar.haramaya.edu.et የሚል ላይ ተገባላችኋል። ይሄኛውን ሼር እናደርግላችኋለን ቴሌግራም ግሩፕ ላይ QR ኮድም አለ፣ ሼር ይሆንላችኋል። የሲስተሙ ስም ICIMS registrar.haramaya.edu.et ይሆናል ማለት ነው። እዛ ሲስተም ላይ ስትገቡ ወደዚህ ፔጅ ነው ፎርዋርድ የሚያደርጋችሁ። ያ ማለት ሴኪሪቲውን ማለፍ አለባችሁ ወይንም ላይ አውተንቲኬትድ የሆነ ዩዘር መሆን ስላለባችሁ ወደዚህ ሲስተም ዩዘር ኔም እና ፓስወርድ ማስገባት ይኖርባችኋል ማለት ነው። ስለዚህ ዩዘር ኔም እና ፓስወርድ ከየት አገኛለሁ የሚለው ይሆናል ማለት ነው ቀጣይ ጥያቄያችሁ የሚሆነው። ዩዘር ኔም እና ፓስወርድ የራሳችሁ መረጃ ነው የምታስገቡት፣ ራሳችሁ ጋር ያለን ኢንፎርሜሽን ነው የምታስገቡት። ያ ማለት ዩዘር ኔማችሁ የሚሆነው የራሳችሁ የመጀመሪያ ስም ዶት ከ12ኛ ክፍል ይዛችሁ የመጣችሁት አድሚሽን ነምበር @haramaya.edu.et ይሆናል ማለት ነው። ለምሳሌ የተማሪው ስም አበበ ቢሆን ይዞ የመጣው አድሚሽን ነምበር 1 2 3 4 ቢሆን ዩዘር ኔሙ ኢዝሊ abbebe.1234 @haramaya.edu.et ይሆናል ማለት ነው። ስለዚህ ለሁላችሁም አሁን ዩዘር ኔማችሁን አወቃችሁ ማለት ነው። ሾርት ሁላችሁም። ወደ ፓስወርድ ስትመጡ ዘሴም ነው፣ ፓተርንድ ነው። የፓስወርዳችሁ ፓተርን የሚሆነው የመጀመሪያ ስማችሁ የመጀመሪያ ካራክተር ሎወር ኬዝ ይሆናል። ያ ማለት ስማችሁ አበበ ቢሆን ኤ ሎወር ኬዝ ይሆናል። የአባታችሁ የመጀመሪያ ካራክተር አፐር ኬዝ ይሆናል። your father name first character in upper case, your first name first character in lower case። ስለዚህ if your name is አበበ ከበደ you have to start with small a capital K ይሆናል። then admission number, this is the password pattern ይሆናል ማለት ነው። ድርገምላችሁ በደንብ ክሊር እንዲሆንላችሁ ሼርም እናደርግላችኋለን ፓተርኑን። የአንድ ሰው ስም አበበ ከበደ አድሚሽን ነምበሩ ደግሞ 1 2 3 4 ቢሆን ፓስወርዱ የሚሆነው ስሞል ኤ ካፒታል ኬ @1 2 3 4 this is your password። አሁን ሁላችሁም ፓስወርዳችሁን አውቃችኋል ማለት ነው። ስለዚህ if you know the URL, if you know your username, if you know your password, that's all ቤዚካሊ ማወቅ ያለባችሁ እነዚህን ይሆናል። ያንን ካወቅን በኋላ በዛ ዩዘር ኔም እና ፓስወርድ ወደ ሲስተሙ መግባት ይኖርባችኋል። you have to access it። ትክክለኛ አውተንቲኬትድ ዩዘር ከሆናችሁ ወደዛ ትገባላችሁ። ከሪሚዲያል ወይንም ከማሻሻያ ፕሮግራም ወደ ፍሬሽማን ያለፋችሁ ተማሪዎች የምትጠቀሙት አምና ስትጠቀሙበት የነበረውን ዩዘር ኔም እና ፓስወርድ ነው። አዲስ ዩዘር ኔም እና ፓስወርድ የለም ማለት ነው። ሶ እሱን ተጠቅማችሁ መቀጠል ነው። For scholarship students, you have to collect your credential from Freshman Directorate Office. You have to go to there and you can collect. We have South Sudanese here, so if you are around, you have to collect your credential from Freshman Directorate in person. Because your admission number is different from the others, you have to collect it from there. የትራንስፈር አድርጋችሁ የመጣችሁ ተማሪዎች ካላችሁ በተመሳሳይ ሁኔታ አድሚሽን ነምበራችሁ የተለየ ስለሚሆን ከፍሬሽማን ዳይሬክቶሬት ሄዳችሁ ትወስዳላችሁ ማለት ነው። ከዛ ወደ ሲስተሙ ከገባችሁ በኋላ የምታገኙት ይህን የሚመስል ኢዚ ቱ ዩዝ ኢንተርፌስ ነው። ኢንተርፌሱ በጣም ቀላል እና ምቹ የሆነ ኢንተርፌስ ነው የምታገኙት። ኢን ዘ ሌፍት ሳይድ የምትሰሯቸው አክቲቪቲዎች ኦልሬዲ ተደርድረው ተቀምጠዋል። አፕሊኬሽን አለ፣ ሬጅስትሬሽን በኦርደራቸው በምትሰሩበት ኦርደር፣ ኮርስ ኦዲት፣ ካፌ ሰርቪስ ምንድን ናቸው የሚለውን ዋን ባይ ዋን ኤክስፕሌን አደርግላችኋለሁ። አፕሊኬሽን የሚለውን ቅድም ኦልሬዲ ተብራርቷል። አፕሊኬሽን ላይ የምትሞሉት ወደ 7+ ዲቴይሎች አሉ በትክክል መሙላት ያለባችሁ። የመጀመሪያው ጀስት ዩር ፐርሰናል ዲቴይል ነው። እኔ ማን ነኝ የሚለውን
እያንዳንዳችሁ መተን አንጠይቃችሁ you have to fill your details through the portal, okay? You have to submit your detail properly. When you say who you are, basic informationናችሁን በትክክል መምላት አለባችሁ። You don't have a privilege to change your English name. English name is already imported to the system from MOE, Ministry of Education. You don't have a privilege to change that one. You can change your Amharic name to whatever you want, but you have to align your Amharic name with the English one, okay? መመሳሰል አለባቸው። ፕሮፐር አላይንመንት ቢትዊን your Amharic name and English name is highly required. The other thing is date of birth ስትሞሉ ብዙ ጊዜ የሚሳሳቱት ተማሪዎች በኢትዮጵያን ካላንደር ይሞላሉ። ስለዚህ እኛ የምንጠቀመው በግሪጎሪያን ካላንደር ስለሆነ በፊት ሁለቱንም ማስቀምጠን ነበረ። ኮንፊውዥን እየፈጠረባቸው ስለሆነ አሁን የምትሞሉት በግሪጎሪያን ካላንደር ይሆናል ማለት ነው። በግሪጎሪያን ካላንደር ወይንም በውጭ ካላንደራችሁን ኮንቨርት አድርጋችሁ ፕሮፐርሊ ሙሉ። ዛይስ ኢምፖርታንት ዲቴል ስለሆነ ነው። ፕሌስ ኦፍ በርዛችሁን ፕሮፐርሊ ጻፉ። አዘር ዲቴልስ አር ኦልሶ ዜር። እያንዳንዱን ራሳችሁ ኤክስፕሎር ታደርጋላችሁ። ቢኮዝ እናንተ አሁን የቴክኖሎጂ ጄኔሬሽን ልጆች ናችሁ። ሀው ቱ ዩዝ ዘ ሲስተም ያን ያህል ኢሹ አይሆንባችሁም ማለት ነው። ሌላው ኤዱኬሽናል ዲቴል ዩ ሃቭ ቱ ፕሮፐርሊ ሰብሚት ዩር ኤዱኬሽናል ዲቴል። ስኩል የተማራችሁበት ትምህርት ቤት መረጃውን በትክክል መሙላት አለባችሁ። ፋሚሊ ዲቴል የእናታችሁን ስም፣ የእናታችሁን ኮንታክት አድሬስ፣ የአባታችሁን ዩ ሃቭ ቱ ፕሮፐርሊ ፊል ዚስ ዲቴልስ። እነዚህ መረጃዎች በትክክል እስካልሞላችሁ ድረስ የተሳሳተ መረጃ ነው የሚኖራችሁ ማለት ነው። ሀረማያ ዩኒቨርሲቲ ላይ መረጃችሁ ደግሞ ወደ ትምህርት ሚኒስቴር ይላካል ተመልሶ። ፕሮባብሊ ከአንድ ሳምንት ወይ ከሁለት ሳምንት በኋላ መረጃችሁ ተመልሶ ወደዛ ስለሚላክ የምትሞሉት መረጃ አብሯችሁ ነው የሚቀረው። ስለዚህ ፕሮፐር ሰብሚሽን ኦፍ ዚስ ዲቴል ኢዝ ሃይሊ ሪኳየርድ። ስለዚህ በደንብ አይታችሁ መሙላት ነው። እርስ በርስ እየተጋገዛችሁ ፕሮፐርሊ መሙላት ሞክሩ። ኢመርጀንሲ ኮንታክት ፐርሰን ኢን ኬዝ ኦፍ ኢመርጀንሲ አምጣውና ኢመርጀንሲ አፕን ቢያደርግ ዊል ቢ ኮንታክትድ ኦኬ። ዩ ሃቭ ቱ ፕሮፐርሊ ፊል ዳት ዲቴል ኦልሶ። ዋት ካይንድ ኦፍ ፐርሰን፣ ምን አይነት ሪሌሽን ነው ከእናንተ ጋር ያለው? አባት ነው፣ ወንድም ነው፣ አክስት ነው፣ ዋቴቨር ዩ ሃቭ ቱ ፕሮፐርሊ ፊል ዳት ዲቴል። ዘ አዘር ቲንግ ኢዝ ኮስት ሼሪንግ ዲቴል። ስንት ነው የምትጠቀመው እዚህ ስቆይ? እዚሁ ላይ ነው አግሪ የምታደርጉት። ለምግብ የምትጠቀሙት አለ፣ ለትምህርት ኤንድ አዘር ዲቴልስ አር ዴር። ዩ ሃቭ ቱ ፕሮፐርሊ ቼክ ዛት ዲቴል ኦልሶ። document details, and finally you have to agree. Agreement is there. Agreement means you have to sign agreement digitally. በእጅ መጣችሁ ሳይሆን እዛው ላይ ሲስተሙ ላይ አግሪ ታደርጋላችሁ። after agreement you can download application and at the same time cost sharing form will be automatically downloaded for you. Okay, you have to do it that way. For instance, if you want to check your cost sharing detail, every detail is there. For instance, for education, for accommodation, cafeteria, medical service, ምን ያህል ነው ወጪ የምትጋሩት የሚለው እዚሁ ላይ ተቀምጦላችኋል። ዛዘር ቲንግ ብዙ ጊዜ ዶክመንት አፕሎድ ስታደርጉ ተማሪዎች ይሳሳታሉ። ያልሆነ ዶክመንት አፕሎድ የማድረግ እሱ ቼንጅ ማድረግ ትችላላችሁ። በት ዩ ሃቭ ቱ ቼክ ኢት ኦኬ። ዩ ሃቭ ቱ ቼክ ኢት ቢፎር አፕሎዲንግ ዛት ዶክመንት። አስ አ ቲፕ ዩ ሃቭ ቱ ኔም ኢት ፕሮፐርሊ። ስሙን የፋይሉን ስም የራሳችሁ የምትሉትን ዶክመንት የሚገልጸውን ዶክመንት ብታደርጉት ኢት ዊል ሄልፕ ዩ ዱሪንግ አፕሎዲንግ ዛት ፋይል። You have to browse it and upload it to the system. የመጨረሻው አግሪመንት ያልኳችሁ you can get such kinds of interface። ከላይ ያለውን ነገር አንብቡት። ብዙ ጊዜ ሳያነቡ ሰዎች አግሪ ያደርጉታል። አግሪ ካደረጋችሁ በኋላ መረጃችሁን መቀየር አትችሉም። ኦኬ፣ ያ ማለት ያስገባሁት መረጃ is correct, I don't want to change any detail after this እያላችሁ ነው። ስለዚህ before signing the agreement digitally you have to confirm all of your details. When you say all of your details, the basic detail, educational, school, emergency, all details have to be clearly cross-checked before signing this agreement. After that, you can't, okay? You can't ስንላችሁ exceptional ነገሮች ቢያጋጥሙ ግን you have to contact freshman directorate. Then we have registrar staffs there. They will assist you regarding unlocking that agreement and you can resubmit your detail, okay? But within this specified time frame only. አግሪ ካደረጋችሁ በኋላ የአፕሊኬሽን እና ኮስት ሼሪንግ ዶክመንት አምጡ ይላችኋል ፍሬሽማን ዳይሬክቶሬት ላይ። ይሄ ግን ዳውንሎደብል የሚሆንላችሁ አፍተር ፍሬሽማን ኦፊስ አሹራንስ ኦፍ ዩር ዲቴል። መረጃችሁ ኤቭሪቲንግ ተጣርቶ ቬሪፋይድ ከሆናችሁ በኋላ ነው ዶክመንቶቹ ዳውንሎደብል የሚሆኑላችሁ። ዲስ ኢንፎርሜሽን ዊል ቢ ኮሚኒኬትድ ቱ ዩ ስሩ ፍሬሽማን ዳይሬክቶሬት ኦፊስ። ሶ ዩ ሃቭ ቱ ፎሎ ዴር አናውንስመንት። ኦኬ ኦኬ። ዋንስ ይህንን ከጨረሳችሁ በኋላ the next link that you have is registration link. በግራ በኩል እንደምናየው the second link is registration link. When you click on the registration link, you can get all courses you have to register. For natural science, we have natural science courses. For social science, we have social science courses.
In the bottom section, we have register link, okay? Register link አለች። The only thing expected from you is to click on that link, okay? On that button. ሌላ ምንም የምትሰሩት ነገር የለም። But you have to wait for it. አንዳንድ ጊዜ ምን ያጋጥመው ሰው ሬጅስተር የምትለዋን ነገር ነክቶ ካንስል አድርጎ የመሄድ ነገሮች ስላሉ ስትሮንግ የሆነ ኮኔክሽን ጋር ሆናችሁ ክሊክ አድርጉትና ሪፖርት ውስጥ ከሚመጣ ድረስ ጠብቁት። የሚመጣላችሁ ሪፖርት ይህንን ይመስላል። ከታች ባርኮድ ያለው፣ ባርኮድ ከሌለው ያው ሰክሰስፉሊ ገና ሬጅስተር አላደረጋችሁም ማለት ነው። Your assurance of your registration is easily indicated by the existence of this barcode, and you have also a simple message that says registered successfully. Without having this one, አልተመዘገባችሁም ማለት ነው። ስለዚህ ይሄን በደንብ ቼክ አድርጉ። አንዳንድ ጊዜ ተማሪ ተመዘገበ ይመስለውና ቁጭ ይላል። መጨረሻ ላይ አልተመዘገብክም፣ መምህር ግሬድ የሚያስገባላቸው ኦንላይን ነው፣ ኤቭሪቲንግ በሲስተም ስለሆነ ኮንትሮል የሚሆነው ያለመመዝገብ እዚህ ግቢ ውስጥ ለመኖር ጋራንቲ አይደለም። ካልተመዘገባችሁ መረጃችሁን አናውቅም። ቶታሊ መምህር ግሬድ አያስገባላችሁ፣ መጨረሻ ላይ ትባረራላችሁ ማለት ነው። ኦኬ ሶ እንደዛ እንዳይሆንባችሁ መመዝገባችሁ ፓስፖርታችሁ ነው እዚህ ውስጥ ለመቆየት። ያልተመዘገበ ተማሪ ሰርቪስ አያገኝም፣ ሌሎች ነገሮችም አይኖሩትም እና ስለዚህ ፕሮፐርሊ ቼክ ዚስ ዲቴል ዌዘር አይ ሃቭ ኦልሬዲ ሰክሰስፉሊ ሬጂስተርድ ኦር ኖት that is the thing which is expected from you። ከተመዘገባችሁ በኋላ ሌላው ያው አብዛኞቻችሁ እንኳን እዚሁ ካፌ ትጠቀማላችሁ ብዬ አስባለሁ። ግን ኢንኬስ ካፌ መጠቀም የማይፈልግ ሰው ቢኖር እዚህ እዛ መንገላታት አይጠበቅባችሁም። ካፌ ሰርቪስ የሚል ሊንክ እዛው ጋር አለላችሁ። እሱን ክሊክ አድርጋችሁ የነን ካፌ ሰርቪስ ሪኩዌስት ማድረግ ትችላላችሁ። እኔ ካፌ መጠቀም አልፈልግም፣ ከዚህ ሴምስቴር ጀምሮ ለካፌ የሚሆነው ገንዘብ ይሰጠኝና ውጭ እበላለሁ ማለት የሚፈልግ ሰው ካለ ነው እዚሁ ሲስተም ላይ አፕላይ ማድረግ ይችላል። ግን ስታደርጉ እርግጠኛ መሆን ያለባችሁ ምንድነው ስልካችሁን በትክክል መሙላታችሁን አረጋግጡ። ያመጣላችኋል። አካውንት ነምበራችሁን በትክክል መሙላት ይኖርባችኋል። ለምን ገንዘቡ የሚተላለፍላችሁ በአካውንት ነምበራችሁ ስለሆነ አካውንት ነምበሩ የኮሜርሻል ባንክ ኦፍ ኢትዮጵያ ብቻ ነው ብትሞሉት። እዚህ ጋር የሌላ ባንክ አካውንት ብትሞሉ አክሰፕተብል ስለማይሆን እዚህ ኮሜርሻል ባንክ ኦፍ ኢትዮጵያ ኦንሊ ሙሉ። ሪዝን ኦፍ ዩር አፕሊኬሽን ይሄኛው እኛ የሰርቪሳችንን ለማሻሻል እንዲጠቅመን የተቀመጠ ነው። ለምንድን ነው እንን ካፌ መሆን የፈለጋችሁት? ዋትስ ዩር ሪዝን? ኢዝ ኢት ፐርሰናል ፕሪፈረንስ? ኢዝ ዛት ዲው ቱ ሰርቪስ? ዲው ቱ ሜዲካል ኮንዲሽን? ዋት ዋዝ ዩር ሪዝን? እሱን እዛው ሲስተም ላይ ትሞላላችሁ። እሱ ዩኒቨርሲቲው ያንን እያየ እያሻሻለ ሄዳል። ካፌ ካቴጎሪ ትመርጣላችሁ። የሙስሊም ካፌ ነው ወይም የክርስቲያን ካፌ የቱን ነው መጠቀም አስባችሁ የነበረው የሚለው you have to indicate that one. if you want to have remark ከፈለጋችሁ መጻፍ ትችላላችሁ። if you have any supporting document you have to upload it there, okay, so that the student service directorate automatically review your application and finally they will grant you for that cafe service based on different conditions. They have to evaluate your request. Actually after that evaluation they will announce you. ከዛ ከካፌ ሰርቪስ ልትወጡ ትችላላችሁ እንደ ኦፕሽን። ኮርስ ኦዲት የሚል ኦፕሽን አለ። ኮርስ ኦዲት ኢዝ ምን ኮርሶችን እስካሁን ተመዝግቤያለሁ የሚለውን ነገር የምታዩበት ሴክሽናችሁ ነው። ሁለት ነገር ትሰራላችሁ እዚህ ጋር ኮርስ ኦዲት ጋር ስትገቡ። አንዱ የመምህራን ኢቫሉዌሽን ነው። የመምህራን ኢቫሉዌሽን ኢቫሉዌት ለማድረግ ቪው አሰስመንት የምትለው አስል the button in the left side is dedicated for instructor evaluation but it's not always active. አክቲቭ የሚሆንላችሁ መች ነው? ትምህርታችሁን አጠናቃችሁ የመጨረሻው ሳምንት ላይ አክቲቭ ይሆንላችኋል። መምህራንም በትክክል መገምገም ይኖርባችኋል ማለት ነው። በትክክል ያስተማረ መምህር ካለ ፕሮፐርሊ ኢቫሉዌት፣ በትክክል ያላረገም ካለ እዛ ላይ ኢቫሉዌት ታደርጋላችሁ። ያ ዩኒቨርሲቲው የመማር ማስተማሩን ሊያሻሽል የሚሰራበት ዳታ ስለሆነ በትክክል ረንደምሊ መሙላት ሳይሆን በትክክል መሙላት አለባችሁ። you have another button in the right side። እሱም በተን ስትጫኑ ደግሞ ውጤታችሁን ታያላችሁ። ያ መምህር ኤቢያችሁን ዳይሬክትሊ ማየት ትችላላችሁ። ስንት ነው የሰጠኝ፣ ከ10 ስንት ሰጠኝ፣ ከ20 ስንት ሰጠኝ፣ ከ100 ስንት አገኘው የሚለው የምታገኙት እዛው ላይ ክሊክ አድርጋችሁ በማየት ይሆናል ማለት ነው። ፖፕ አፕ ያደርግላችኋል እንደዚህ which assessment what was the maximum weight the maximum weight ማለት ከስንት ነው የተፈተናችሁት and still you have student mark the mark which is already awarded to you. You can check all of these details from the portal. ስለዚህ እዚህ እዛ መሄድ አይጠበቅባችሁ ማለት ነው። አይታችሁ if you have any issue ቅድም ዶክተር ኢይስ እንዳለው still you can communicate with your instructor። አይ እንዴት 3 አገኘው ከ10 you can communicate but still you have to check your detail through the system. Even if once you have already checked your detail በፔፐር ራሱ ካያችሁ በኋላ you have to check it online whether that detail is automatically submitted to the system or not. in addition to that ቀደም ተነግሯችኋል ብዬ አስባለሁ አብዛኞቹ ሚዲያዎች ምኖች በኦንላይን ነው የምትፈተኑት። ስለዚህ ኦንላይን የተፈተናችሁበት ያያችሁትን ነገር ፕሮፐርሊ መምህሩ እንዳስገባላችሁ you have to
ቬሪፋይ ማለት ነው። ቀጥሎ ያለው ሊንክ ፕሌስመንት ሊንክ ነው። ፕሌስመንት የሚለው ሊንክ ላይ ስትገቡ አሁን ኦልሬዲ ፕሌስመንት ገና ናቸው እናንተ ግን ሲደርስ at that time you have a chance to pick your preferred program። ሀረማያ ዩኒቨርሲቲ ላለፉት 3-4 ዓመታት ተማሪዎች በሚፈልጉት ፕሮግራም ላይ እንዲማሩ የሚቻለውን ጥረት ሁሉ ያደርጋል። ሶ የሚፈልጉትም ማለት ግን የምትፈልጉትም በአካል መተን ጠይቀናችሁ ሳይሆን ሲስተም ላይ ገብታችሁ ፕሌስመንት የሚለውን ስትጫኑ possible programs you have to submit ይመጡላችኋል። then you have to pick the one that you want to join. Accordingly you can submit to the system without any issue. And the last link that you have in this portal is About Me portal. About Me portal is just a summary of your detail, okay? What's your name, your ID, and other details are also there. In that section, you have to verify your name, your English name, in case you can check it in the application section also. Still, this is just a quick view of your detail, okay? You can check it from there. The other important thing is, this is where you can upload your photo, okay? Your photo for ID card, and for other required documents. In future, even for your temporary degree and other things, we may use this photo if it is properly uploaded. So you have to click on change picture. Change picture የምትላለች እዛ ጋር የምትታያችሁ በብሉ ውስጥ ያለው ደግሞ your current program ነው። አሁን ለምሳሌ ናቹራል ነበራችሁ ናቹራል፣ ሶሻል የሆናችሁ ሶሻል ላይ ትቆያላችሁ። after one semester to other natural science, other social science or any other field that you want to join. It depends on your actual preference and actual placement of that time. ከዛ በኋላ እየተመደባችሁ ትሄዳላችሁ። ሌላ ኢምፖርታንት ነገር እዚህ ላይ የምነግራችሁ የፕሌስመንት ዲቴይላችሁ እዛው ሲስተም ላይ ነው የምታዩት የትም ሳትሄዱ። ለምን ምደባ የሚካሄደው በሲስተም ነው። የሂውማን ኢንተርፌራንስ የለውም። እናንተ የመረጣችሁት ነገር ቀጥታ በሲስተም ነው ተመድቦ ፕሮግራማችሁን የምታገኙት ዊዛውት ኤኒ ሂውማን ኢንተርቬንሽን እና ሶ ዋትስ ማይ ከረንት ስኮር የሚለውን ከዛ ከሲስተም ላይ ነው የምታዩት። ዌን ዩ ሉክ አት ዲስ ፎር ኢንስታንስ ኢንትራንስ ሪዛልታችሁ አለ ከትምህርት ሚኒስቴር የመጣ ኢዝ ኢት ኮሬክት ኦር ኖት ዩ ሃቭ ቱ ቼክ ኢት ዊ ሃቭ ሰክሰስፉሊ አፕሎድድ ዩር ዲቴል ቱ ዘ ሲስተም ኢን ኬዝ ኦፍ ኤኒ ኢሹ ዩ ሃቭ ቱ ክሮስ ቼክ ኢት ፍሮም ዲስ ፖርታል። ፕሮግራም ኢንትሪ ኤግዛም ከአንድ ሴሚስቴር በኋላ ልትፈተኑ ትችላላችሁ ከ30 ለመመደብ። ያ 30 ውጤት በትክክል ገብቶልኛል አልገባልኝም ዩ ሃቭ ቱ ቼክ ኢት ፍሮም ዘ ፖርታል ኦኬ። program entry exam, the result will be displayed here after one semester. Placement score, 20, 30, 50. 50 is CGPA, 30 is entry exam, and the 20 is your grade 12 result. After sum up all of these details, finally you have placement score. Score of placement, it is from 100. You can check that score also from this portal. Okay? So, the other thing is we have just it's a kind of national directives. We have also affirmative action during the placement. You have to check that detail also. Is that emerging region is already considered for me or not? If you are from emerging region, what about the current condition? Do you have any health-related condition or disability condition? At that time, you have to check it from here. For disability, for females, for emerging regions, affirmative action is already directed from the national level. የሀረማያ ብቻ ሳይሆን እንደ ሀገር ያለ ነው። እሱ ቼክ ታደርጋላችሁ። In the red section, in the middle one, you can check your rank also. ከናቹራል ሳይንስ ስንተኛ ነኝ? ከሶሻል ሳይንስ ስንተኛ ነኝ? Why we need to check this one? We have to check it to pick the program that works as per our current rank. Okay? ለምሳሌ ከ3000 ተማሪ ናቹራል ሳይንስ ላይ 3000ኛ ሆኜ የምመርጠው ፕሮግራም የትኛው ነው የሚለውን ነገር I have to ask myself. አንደኛ ቦነስ፣ ሁለተኛ ቦነስ. I can pick the one that works for me without any further thinking. Okay? So just check this detail also properly. It will help you. How placement score is calculated, you can simply click on that section and you can check it from there. When you upload your picture, most of the times the problem that you are facing is ሰዎች ዝም ብሎ ዶርም ውስጥ ሆነው ዛፍ ጋር ምናምን እንደዚህ አይነት ነገሮች ሪጀክት ነው የሚደረጉት። አይዲም በዛው አይሰጥም። ሶ እዚህ ጋር which one is correct, which one is not correct, it's already there. It's inside the system. Okay? When you click on upload profile picture, the one with red X is not acceptable. The one with right or green right is the acceptable one. So you have to upload the picture which is consistent with the right, green right. Okay? You have to pick that one. ከኋላችሁ ባክግራውንድ መኖር የለበትም። መጣመም፣ የተሰበረ መነጽር አድርጋችሁ ከጓደኛችሁ ጋር ጎን ለጎን ሆናችሁ that's not acceptable. Okay? ቴብል ላይ ያስቀምጣችሁት ፎቶ proper picturing and proper photo upload is highly required, okay? Because that is critically important. It will cost you later on if the way you are going to upload your picture is not correct. So that is just the basic things that we have.